አስቸጋሪ ሁኔታ በገጠመ ሰዓት እውነተኛ ሰዎችን የምትለይበት አንደኛ መንገዱ ነው ተብሎ በብዙ ሰዎች መሀል ይነገራል። ነገር ግን ያ ብቻውን በቂ አይደለም። በዚህ ምድር ላይ እስካለ ድረስ የሚያስቸግሩ ነገሮች ይፈጠራሉ። እነዛን ነገሮች ደግሞ እንዴት ሶልቭ ማድረግ እንደሚችል አንተ ታውቃለህ። ሰዎችን ለመለየት ደግሞ ግዴታ አጣብቂኝ የሆነ ነገሮች ውስጥ መግባት የለብን፣ መቸገር የለብን። የምትነፍሳት አየር ህይወት ናት። በዚህ ህይወት ላይ ደግሞ ብዙ እርምጃዎችን መውሰድ የምችለው አንተ ነህ። ከአንተ ጋር ያለ ሰው አይደለም መጥቶ ስላንተ ህይወት የሚናገር። ነገር ግን ሁሉንም ነቀይርበት ነገር አለ። ትሰራለህ፣ ከራስህ ጋር ማውራት ትችላለህ። ለራስህ ጊዜ ሊኖር ይገባል። ግዴታ ሰዎችን ለመለየት አስቸጋሪ ነገር ውስጥ መግባት የለብን። እንደዚህ ብለህ የምታስብ ከሆነ ምንጊዜም እነዛ ሰዎች ይጎዳዋል እንጂ በእነሱ አትማርም። ህይወትን ደግሞ ማስተካከል የምችለው በእያንዳንዷ እንቅስቃሴ ላይ መወሰን የምችላቸውን ውሳኔዎች አንተ ብቻ መሆንን ማወቅ አለብን። በአንተ ህይወት ላይ ማንም ገብቶ ሊወስንልህ እንደማይችል እርግጠኛ ስትሆን የምትወስናቸው ነገሮች ሁሉ በአንተ መንገድ እንደሆኑ ትረዳለህ። ነገር ግን ሌላ ሰው በአንተ ህይወት ላይ ገብቶ እንዲወስንልህ ካረክ አስቸጋሪ ነገሩን አንተ በራስ ላይ ፈጠርክ እንጂ ያ ሰው አንተ ህይወት ላይ አልፈጠረም። ለምን ካልከኝ ሰውየውን ስበህ ወደ ራስ ህይወት አስገብተዋል። ለዚህ ነው አንተ መወሰን የሚችልበትን ነገር ሌላ ሰው እንዲወስንልህ አታርግ። ህይወትን መቀጠል የምችለው አንተ ነህ። የማንም ድጋፍ አያስፈልግም። ከፈጣሪ በታች የማንም አያስፈልግም። ሰው ማለት ደግሞ አንተ ነህ። ያን ነገር ደግሞ ሶልቭ ማድረግ የምችለው በራስ መንገድ መሆን አለበት። ምክንያቱም አንተ ለዛ ነገር ብቁ ነህ። በዚህ ምድር ላይ ያልተፈቀደልህ ነገር የለም። ትችላለህ። ቀጥል።